ሰላም ሰላም ጤና ይስጥልን እንዴት ናችሁ? ዛሬ አንድ የሚያብሰለስለኝን ጉዳይ ላካፍላችሁ ብዬ ነው የመጣሁት። የሰው ልጅ ከስጋና ከነፍስ ነው የተሰራው። ያቺ ነፍስ ደግሞ እምነት ማለት ናት። እምነት የሰው ልጅ የማይነካ ጉዳይ ነው። ብዙ ጊዜ የሃይማኖት አስተማሪዎች ሲያስተምሩ የራሳቸውን ሃይማኖት ብቻ ቢያስተምሩ ይመከራል። ስለሌላው ሃይማኖት ምንም አይነት አሉታዊ ነገር መናገር የለባቸውም። የራሳቸውን እምነት ግን እስከ ጥግ ድረስ ማስተማር ይችላሉ። ሃይማኖት መቀየር የግለሰብ መብት ነው። እንደፈለገ ሃይማኖቱን መቀየር ይችላል። ነገር ግን ሃይማኖቱን ከቀየረ በኋላ የነበረበትን ሃይማኖት ማንጓጠጥ መስደብ ግን ተገቢ አይደለም። ተገቢ አይደለም ብቻ ሳይሆን በሕግም የሚያስጠይቅ ነገር ነው። እምነት የሰው ልጅ ነፍስ ናት ካለም ያቺ ነፍስ ያለማመንም መብት አላት። እንኳን አይደለም የማመን አንድ ሰው እኔ ሃይማኖቶችን አላምንም ቢል ያ አለማመኑ ለዛ ሰውዬ እምነቱ ነው። ስለዚህ የዛ የሰውዬ ግለሰብ ነፃነት መብቱ ነው። የሌላውን መብት እስካልነካ ድረስ የሌላውን እምነት እስካልተጻረረ ድረስ መብቱ ነው። ብዙ ጊዜ የሃይማኖት ትምህርት የምታስተምሩ ሰዎች እንዲሁም ሃይማኖት ቀይራችሁ ወደ ሌላ ሃይማኖት የምትሄዱ ሰዎች ስለ ሌላው ሃይማኖት አታውሩ። የራሳችሁን ሃይማኖት ብቻ የራሳችሁን እምነት ብቻ ተናገሩ። ይሄ ሶሻል ሚዲያ ጥሩ ጎን እንዳለው ሁሉ መጥፎ ጎኑም ብዙ ነው። እኛንን መምረጥ ያለብን። መጥፎ ነገር ከመረጥን መጥፎ ነገር በተከታታይ ይመጣል። ጥሩ ነገር ከመረጥንም እንዲሁ ጥሩ ነገር በተከታታይ ይመጣል። በሶሻል ሚዲያ ላይ የምናያቸው በየወሩ ሃይማኖት የሚቀይሩ ሰዎች አሉ። እነሱን የምናይ ከሆነ እነሱን ለምን እንዲህ አረገ ምንል ከሆነ እነሱን ማስታወቂያ እየሰራንላቸው ነው። እንዲሁም ደግሞ ገንዘብ እየሰጠናቸው ነው። ስለዚህ ይቀጥሉበታል ማለት ነው። ያ የኛ ስህተት ነው። ያ ሰው ሺህ ጊዜ ሃይማኖቱን መቀየር ይችላል። የሌላውን ሃይማኖት እስካልነካ ድረስ የኛ ጉዳይ ሊሆን አይችልም። የሌላውን እምነትና ሃይማኖት ከነካ ግን እስከ ሕግ ድረስ ሊጠየቅ ይገባል። ይህ የእምነትና የሃይማኖት ጉዳይ እኔ በጣም ያሳስበኛል። የሌላውን ሃይማኖት ማጥቃት ወይ ደግሞ የሌላውን ሃይማኖት በየጊዜው እየወጡ መናገር በኋላ ችግር ያመጣል ብዬ ስለማስብ ነው ይሄን ሐሳብ ያመጣሁት። እስኪ እናንተስ ምን ትላላችሁ? ሐሳባችሁን አጋሩኝ።